ጌታችን መድኃኒታችን ኢየሱስ ክርስቶስ በከብቶች በረት የተወለደበት ምክንያት አንዱ ምክንያት ምንድነው? እንዴት በበረተኛ ያለውን ነው ቅዱስ ያሬድ እያደነቀ ያለውና ጌታችን መድኃኒታችን ኢየሱስ ክርስቶስ በበረት የተኛበት የመጀመሪያው አንዱ ምክንያት እንስሳት በሚያድሩበት ቦታ የተወለደበት ምክንያት ከእንስሳዊ ሕይወት ላወጣችሁ መልአካዊ ሕይወት ወይንም የቀደመ የሰጠዋችሁ መልኬን ልመልስላችሁ መጥቻለሁ ለማለት እርሱ በልዑል ዙፋኑ የሚኖር ሲሆን እኛን ወደ ቀደመ ልዕልናችን ወደ አንድነት ወደ ማይበረ መላእክት ለመመለስ እርሱ በከብት በረት ተወለደ። እሱ በእንስሳ በረት ተወልዶ እኛን ከእንስሳዊ ጸባይ አውጥቶ ከእንስሳዊ ባህሪ አውጥቶ ወደ ሰውነት ባህሪ መልሶናል። ቅዱስ ዳዊት እንዲህ ብሎ ተናግሯል። ሰብሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ። ሰው ክቡር ነበረ፣ ነገር ግን አላወቀም። ክብሩን ባለማወቁ የተነሳ እንደ እንስሳ ሆነ ብሎ ተናግሯል። እንደ እንስሳ ሆነ። ሰው እንደ እንስሳ ሆኖ ነበር። መጻሕፍት ሌሎችም ተባብረው እንደተናገሩት ነቢያት እንስሳት ይሄይሱነ እስመ አልቦሙ ደይን በዕለተ ኩነኔ። እንስሳት እንደውም ይበልጡናል። ለምን ቢባል በመጨረሻው ቀን ፍርድ አያገኛቸውምና ብለው ተናግረዋል። ስለዚህ ሰውን ከእንስሳነት ባህሪ አውጥቶ ወደ መልአክ ባህሪ ለመመለስ እግዚአብሔር በእንስሳት በረት ከብቶች በሚያድሩበት በረት ተወለደ። ለምን እንደዚህ ያደረገ ስንል ሰው እንደ እንስሳ ሆኖ ነበርና ከእንስሳዊ ባህሪ አውጥቶ መልአካዊ ባህሪ ሰዋዊ ባህሪን የቀድሞ ባህሪውን ለመመለስ ወደ ቀደመ ክብሩ ለመመለስ እግዚአብሔር በእንስሳ በረት በከብት በረት ተወለደ ለማለት በጎል ሰከበ ብሎ ይናገራል። ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ሰዓት ላይ ሁላችንም እንደምናውቀው ከሰማይ መላእክት ያገለግሉት ዘንድ የሰማይ መላእክትን ይዞ አልመጣም። ብቻውን ተሳው ተሳቱ ነገድ 99ኙን ነገደ መላእክት ትቶ ብቻውን ነው የመጣው እና እሱ ብቻውን መጥቶ በልደቱ መላእክትን ከኛ ጋር አንድ እንዲሆኑ አድርጓቸዋል። ስለምን እንደዛ አደረገ ተብሎ ቢጠየቅ መላእክትና ሰው የጥል ግድግዳ ፈርሶላቸው አንድ ሆነው የሚዘምሩበት ዘመን ከመላእክት ህብረት ተለይተን ነበርና ያ የተቋረጠው ለ5500 ዘመን የተለየው የመላእክት ህብረት እንደገና እንደተጀመረልን ያስረዳ ዘንድ መላእክት ከእርሱ ጋር መጥተዋልና ስለዚህ ከዚህ የተነሳ ነው።